እናቱ አደራ ሰጥታናለች። 13 ዓመቷ ነው። ከ13 ዓመት በላይ ነው ከተገናኙና የማዳም ቅመም ናት። አረብ ሀገር ነው ያለችውና ሙቤ በጣም ከባድ ነው። ከልጅ መለየት እኔ እውነቴን ነው ወላሂ ነው ብዬ እምዬ እነግራቸዋለሁ። ለስንት ጊዜ ምግብ ሳልበላ ማለት ነው ስራዬን ጨርሼ ቤቴን አጽድቼ ልብሱ አጥቤ ምናምን ከዛ ልበላ ብዬ ፍሪጅ ስከፍት ቀጥታ አንተ ነበር የምትመጣው። ሳልበላ ነበር ማነሳው። ልጅና እናት ተለያይቶ መኖር እኔ ወላሂ በጣም ከባድ ነው። እኔ ልጄ ነው እሱ ልጄ ነው። እሺ አጥቶን ማባታር ነው አረቱ ነው። እሺ አጎት ያደራ ልጅ ቀልዳር ነው። ሰብስክራይብ እያደረጋችሁ አበረታቱን። እኔ እወዳችኋለሁ። ለዘለቀ የእርዳታ ቪዲዮ እየሰራን ነውና ምን ትላለህ? እንስራለች እና አረ ለቀቅ አድርጉት ልጅ። እሺ እኔ ያለኝ ያክል እሰጥሃለሁ። ቀበሌ መክላለሁ ብለህ ነው እነሱም ያላችሁን በላችሁ። ያላችሁን እናንተም በቃ እርዱት። እኔም ሲኖረኝ ከዚህ መበለጥ እሰጣለሁ። በቃ ታውቃችኋለህ የእኛን ቤተሰቦች ምናምን። አይ እውነት ከተባለ ሁላችንም ከካም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ተወዳጅ ፋሚሊዎች እንዴት ናችሁልን? እኛ ያለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ ለእኛ ሚስጠን እያልኩኝ ዛሬ አዲስ ቤት ተከስቻለሁኝ። ሲቀጥል ደግሞ በአዲስ ቪዲዮ ነው የመጣሁት። ያው ታውቃላችሁ ብዙ ነገር ነበር፣ እሱ ለፈጣሪ ትተነዋል ሁሉንም ነገር። ዛሬ ግን በአዲስ ቪዲዮ ነው የመጣ ነው። ያው ይህንን ቤት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱን። ዛሬ ይዤላችሁ የመጣሁት ልጅ በጣም የምሬን ነው የምላችሁ የዋ ምስኪን የሆነ ልጅ ነው። ከኔ ጋር 1 ወር ከምናምን ኖሯል። ያው ስለ ልጁ ዲቴል ልንገራችሁ። አይመን ይባላል። እናቱ ያለችው እንደ አብዛኞቻችሁ ከሀገር ውጭ ነው። በተለይ ደግሞ የማዳም ቅመም ናት። ያለችው ሳውዲ ነውና ወደ 13 ነው መሰለኝ ያለችኝ። 13 ዓመት ሳውዲ ናት። ለ13 ዓመት ልጇን አላየችም እና በአደራ መልክ ለእኔ ሰታኝ እኔ ቤት 1 ወር ቆይቷል። ዛሬ ደግሞ እስቲ ወደ ዩቲዩብ አምጥቼው ዩቲዩብ ከፍቼለት እንግዲህ ከኛ ጋር ያው እናቱ እስክትመጣ ድረስ። በነገራችን ላይ ይህንን ስሜት ብዙዎቻችሁ ታውቁታላችሁ። ምናልባት 5 ዓመት 4 ዓመት ምናምን የምትቆዩ ልትኖሩ ይችላል ከቤተሰቦቻችሁ ተነጥላችሁ ምናምንና እሱ ግን እናቱ 10 ምናምን ዓመት አይቷት አያውቅምና ይህንን ስሜት እናንተ በትንሹ ታውቁታላችሁ። የእናት ፍቅር ደግሞ በጣም የምሬን ነው የምላችሁ ከመነግራችሁ በላይ ነው። ይህንን የምላችሁ ያው እኔ እናቴ ለብዙ ዓመት ውጪ ነበረች እና ሳውዲ አረብ ሀገር ነበረች። የዛኔ ያሳለፍኳቸው ጊዜያቶች በጣም ስቲል እስካሁን ድረስ አሉ ውስጤ ላይ ምን አይነት ጊዜያቶች እንዳሳለፍኩኝ ካለ እናቴ ብቻ እኔ አላቅምና ይህንን ነገር ደግሞ ያው እኔ ያሳለፍኩትን አውቃለሁኝ እና በደንብ ማወራችሁ ይሆናል። ነገር ግን እናቴ ምን አይነት ጊዜያቶችን ነበር ካለኔ ያሳለፈችው የሚለውን ነገር ከሷ እንረዳለን። ከዛ በፊት ግን የምሬን ነው የምላችሁ አበረታቱት። ሰብስክራይብ እያደረጋችሁ ምናምን የምሬን ነው ላይ አበረታቱት። ያው እኔ እንጃ አላቅም በዚህ ቪዲዮ 10,000 ምናምን ብቻ እኔ አላቅም። ለብዙዎቻችን ማለት ቶሎ ሰብስክራይብ እያደረጋችሁ እዚህ ደርሰናል። አሁን እኔ ወደ 206,000 ምናምን አካባቢ ደርሻለሁ። ጓደኞቼም እንደዚህ ወደ 100 ምናምን አሉ። ሁላችንም እናንተ እያበረታታችሁን ነው እዚህ የደረስነውና አይመንን ደግሞ በዚህ ቪዲዮ 10,000 10 ምናምን ሺህ እንድታስገቡት በአክብሮት እጠይቃችኋለሁ። ምክንያቱም ያው ለእናቱ ስትሉ እናቱ የማዳም ቅመም ናት። አረብ ሀገር ሰው ቤት ነው እየሰራች ያለችውና ቢያንስ ለእናቱ ብለን ገፋ ብናደርገው ደስ ይለኛልና እስቲ አሁን ደግሞ እናቴን ጠርተናት ይህን ነገር ነግራትና ያለውን ነገር ማለት
እኔ ካለሷ ብዙ ነገር አሳልፌያለሁ። በጣም ተናፍቀኝ ነበር። እሷስ አረብ ሀገር እያለች እኔ ስለኔ ምን ታስብ ነበር? ምን አይነት ጊዜያቶችን ነበር ያሳለፈችው የሚለውን ነገር ደግሞ እናቴም ስላለች አልሄደችም። በዚህ አጋጣሚ ይቅርታ ጠይቂያት እቤት ገብቻለሁ። ይህንን ነገር ደግሞ እናቴን እንጠይቃታለን ማለት ነው። ቪዲዮ እየቀረጽኩ እንደሆነ አታውቅም ሲጀመርና ማም እስቲ ነይ እንዴ ቶሎ በይ እየናፈቅሽኝ እና ይህንን ነገር ደግሞ ለእሷ እንጠይቃታለን። ዘለቀ ከአይመን ጋር ወጣ ብለዋል። እንደ አጋጣሚ ነው ሀሳብ የመጣልኝ። ማለት ያው ቻናል ከፍተንለት ብናበረታታውና ከኛ ጋር ቢሰራ የሚል ሀሳብ መጥቶልኝ እዚሁ ቀጭቀጭ ያደረኩት ቪዲዮ እየቀረጽኩ እንደ አንዳንድ ጥያቄዎችን እንጠይቅሻለን። ዛሬ ይህ የምትመለከቱት የሙቢ ሾው ነው። በቻናላችን የተለያዩ ስኬታማ የሆኑ ሰዎችን እያቀረበን እንግዲህ የስኬታቸው ሚስጥር፣ የሚሊዮነርነታቸው የቢሊዮነርነታቸውን ሚስጥር የሚያጋሩበት ቻናል ነው። ይህንን ቻናል ሰብስክራይብ እያደረጋችሁ ብዙ ልምዶችን ብዙ ነገሮችን እንደምታዳብሩ ተስፋ አደርጋለሁ። እዚህ ጋር የምትመለከቷት ማም ትባላለች። ብዙ አመታትን አውሮፓ፣ አሜሪካና የተለያዩ አረብ ሀገራት ዞራ ቱር አድርጋ ዛሬ እዚህ ደረጃ ደርሳለች። እኔ አረብ ሀገር ብቻ ነው የማውቀው። አልሰክስ። እሺ ማም ነይ እዚህ። ያው አይመንን ታውቂዋለሽ? በጣም ጥሩ ልጅ ነው፣ የዋህ ልጅ ነው። እሺ ቶሎ ብለህ ወደ እሱ እንዳታስገባኝ። ቆይ ሰላም ልበል መጀመሪያ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኛ በጣም ደህና አልሐምዱሊላህ። ይኸውላችሁ አሁን ዛሬ በጣም ደስተኛ ሆኛለሁ፣ ተደስቻለሁ። ልጄ ያው ከኔ ጋር ሆኗል ዛሬ። ያው አጥፍቻለሁ ብሎ ተማምረናል፣ ምሬዋለሁ። እንግዲህ ያው በጣም አመሰግናችኋለሁ። እናንተ መላህ በረካ አድርጋችሁ። ይሄ ልጅ ከመጣው ጀምሮ እያየሁት ነው፣ ሃይመን ማለት ነው። አዎ፣ ስለዚህ ልጅን ከእናት መለየት በጣም ከባድ ነው። አዎ፣ እና በጣም ይከብዳል። እናቱ ታውቂያለሽ፣ አረብ ሀገር ናት። ይህንን ነገር ነግሬሻለሁና በአደራ እሺ እናቱ በአደራ መልክ ለእኔ ሰታኛለች እና እኔ ጋር 1 ወር ከምናምን ቆይቷል። ይህንን ነገር ደግሞ ሚዲያ ላይ አልወጣትም እና ካሁን በኋላ ከኛ ጋር ዩቲዩብ ላይ ታዩታላችሁ። እኔ ቤት ነው እየኖረ ያለው እና እናቱ በአደራ መልክ ሰታኛለች። እናቱ ለ13 ዓመት አላየችውም። በጣም 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 ነው የምትናፍቀው ይመስለኛል። ይህንን ስሜት ደግሞ ማም ትነግረኛለች። ማዘር አረብ ሀገር ለብዙ ዓመት ቆይታ ነበርና እንደዛ ስትቆይ ምን አይነት ስሜት ነበር እየተሰማሽ የነበረው? ስለኔ ምን ነበር የምታስቢው? እስቲ ንገሪኝ። ሙቤ በጣም ከባድ ነው። ከልጅ መለየት እኔ እውነቴን ነው ወላሂ ነው ብዬ እምዬ እነግራቸዋለሁ። ለስንት ጊዜ ምግብ ሳልበላ ማለት ነው። ስራዬን ጨርሼ ቤቴን አጽድቼ ልብሱ አጥቤ ምናምን ከዛ ልበላ ብዬ ፍሪጅ ስከፍት ቀጥታ አንተ ነበር የምትመጣው። ሳልበላ ነበር ማነሳው። ልጅና እናት ተለያይቶ መኖር እኔ ወላሂ በጣም ከባድ ነው። እኔ በህይወቴ አይደለም እንጃ ልጅ ጥሎ ከመሄድ ማለት ነው። ልጅን ከራስ ጋር ማኖር ትልቅ ነገር ነው፣ ግን ግዴታ ነው። ችግርም ሲሆን በጣም ግዴታ ነው። በጣም ከባድ ነው። በእኔ ማለት ነው በጣም ይከብዳል፣ ከባድ ነው። ይሄና እኔ መግለጽም አልችልም ከልጅ መለያየት። እውነቴን ነው። እና ዛሬ አይመን አዲስ ዩቲዩብ ከፍተንለታል። ሰብስክራይብ አድርጉ ቤተሰብ። ያው እናንተ ማለት የምሬ ነው የምላችሁ። እኔ እንዴት እንደምገልጻችሁ አላውቅምና ያው እንጃ በአክብሮት የምሬ ነው። እስከዛሬ ከጠየቋችሁ በላይ ዛሬ በጣም ነው የምታስፈልጉኝ። በጣም በጣም የምሬ ነው የምላችሁ። እንድታስደስቱኝ እፈልጋለሁ። እናቱን እንድታስደስቷት። በእናቱ ውስጥ እናንተ ራሳችሁን አድርጋችሁ ማለት በእሷ ውስጥ ራሳችሁን አድርጋችሁ ራሳችሁን ሆናችሁ እዩትና እንደ ራሳችሁ ልጅ፣ እንደ ራሳችሁ እህት፣ እንደ ራሳችሁ ወንድም አድርጋችሁ ሰብስክራይብ ማድረግ በጣም ቀላል ነገር ነው። በነገራችን ላይ ወላሂ ሰብስክራይብ ጠቅ ወይ ሼር እያደረጋችሁ እዛ ዋትሳፕ ላይ እዛ
እንትን ላይ ሼር እያደረጋችሁ የምሬ ነው ሰብስክራይብ እንድታደርጉት በአክብሮት ጠይቃለሁ። ተነስቼ በአክብሮት ተነስ እላቸው። ልክ ነህ። እኔም እላቸዋለሁ እና ሰብስክራይብ አድርጉያቸው። ኧረ ለአላህ ብላችሁ ለእናቶች ብላችሁ ለእኛ ለእናቶች ብላችሁ ይሄን ልጅ አሳድጉት፣ ተባበሩት፣ እርዱት። ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄን ነው የምላችሁ። ሼር አድርጉት። አላህ በረካ ያርጋችሁ። ባልናችሁ ነገር ወላሂ እስካሁን አሳፍራችሁ አታውቁም። ዛሬ ደግሞ ያው ወላሂ አላህ ባላችሁበት አላህ ይርዳችሁ። እኔ የቻልኩትን ነው ማረግ ማይችለው አደርጋለሁ። አላህ ደግሞ ይረዳኛል ኢንሻአላህ። አላህ ደግሞ በደንብ ሲረዝቀኝ በደንብ ደግሞ አድርጌ ያሳያችኋለሁ። እስካሁን ግን የማደርገውን የምችለውን ነገር እያደረኩኝ ነውና እናንተም ከጎኔ ስለሆናችሁ አመሰግናለሁ። አልሐምዱሊላህ ከእናቴ ቀጥሎ ቤተሰቦቼ ናችሁ እናንተ። ይህንን ነገር ብዙ ጊዜ ሲናገር ሰምታችሁኛል። እናንተ ያሳደጋችሁኝ፣ እናንተ አበረታታችሁ ለዚህ አድርሳችሁኛል። ኢንሻአላህ ደግሞ ከዚህ በኋላ ብዙ ነገሮችን አብረን እናደርጋለን። ይህንን ቤት ግን ሰብስክራይብ እያደረጋችሁ ተቀላቀሉን ማለት ነው ቤተሰብ እና መጥተዋል ማለት ነው ቤተሰብ። ይህንን ነገር ደግሞ ያውቅም። ክፈተው ዘሌ ክፍት ነው። አንተ ከሆንክ ክፈተው። ላኢላሃ ኢለላህ ኑ እስኪ አንዴ ስብሰባ ላይ ነው እየተሰብስበናል። ኑ አሪቡ ኑ እዚህ ጋር እንነሳ። ና እዚህ ጋር ና እንጂ አንተ ምን ነው። እና ቤተሰብ የምታዩት ዘለቀ ነው። ያው በጣም አንዴ ቆይ ላውራ ወይስ ከት ይደረግ ቆይ አንዴ። እና ያው እንደምታዩት በጣም መስኪን ልጅ ነውና የምር ነው። አሁን ላይ በጣም ቸግሮታል። ብቻውን መኖር ነው የሚፈልገውና አካውንት ከታች አስቀምጬ ማዘር እንደነገረቻችሁ ነው። አካውንት ከታች አስቀምጬላችኋለሁ። ከኔ ጋር መኖር አይፈልግም ዘለቀና ያላችሁን የቻላችሁትን አስገቡለት። ከዛ ጎጆ ይውጣና እስቲ መናገር የምትፈልገው ነገር ካለ አንተ እኮ ድሮም ሳልናገር ነው የምትሉኝና በቃ በጣም ነው የማመሰግነው። ችጋራ ማውረድ እዛ ዙር ላይ ለምንድን ነው ቪዲዮ የምቀርጸው? አንተ ብር ነው እርዳታ እየሰበሰብን ነው ለአንተ ለኔ ማሚ ልክ ነው። እርዳታ እየሰበሰብንለት ነው። ለዘለቀ ቸግሮኛል እያላል ነበር ቅድም። ያው ያስፈልጋል ሰበሰብ ያስፈልጋል። እከኩን እያከክንለት ነው ከጀርባው ልየው አንድ ወር ከኛ ጋር ኖረሃል። እከካም ነው ተዋት ሳለ ወይ ማለት ዝም በላት ሳለ ዝም በላት በእነሱ መሀል እንዳልገባ አይነካም፣ ወላሂ አይነካም። ምን ያለው ሃይመን በእነሱ መሀል እንዳልገባ ቶ እሱን ቶ ወላሂ ያውራ። አንተ ዝም ብለህ ደፍራ ገባ ነው ምን አገባ ዞር ሃይመን ማን ሙባረክ ቆይማ አንዴ እሺ በይ ቆይ አንተ ዘለቀ ቆይ ቆይ ናቱ ላይ መጣና ልቀቁኝ በላቸው ቆይ አንዴ እሺ በለኝ አንተ ምን አገባህ ቆይ አይመን ዘለቀ ዝም ብለህ አዳምጥ አትፈልግሽ አታ በእናንተ መሀል አልገባም እሺ አታስፈራረው ምን አትወለ ዝም በል እሺ አይመን አሁን የእርዳታ ቪዲዮ እየሰራን ነው ለዘለቀ እና ያው ዘለቀ በጣም ቸግሮታል እንደምታውቀው። እያካክነው ነው ጀርባውን ልከክልኝ በሚለው አንድ ወር ከኛ ጋር ኖረሃል እና ለዘለቀ የእርዳታ ቪዲዮ እየሰራን ነው እና ምን ትላለህ? እንስራለች እና ኧረ ለቀቅ አድርጉት። ችጋራም ነው ዘለቀ ልጄን ለቀቅ አድርጉት። አይ ብዙም አይደለም ብዙም አይደለም ግን ከካም ነው። አያገባኝም በል በድፍረት አይደለም ችግር የለም እሱ አይደለም መሳሪያ የፈለግከው ነው። አይ
አይመን እንደምታውቀው እኔም ችጋራም ከካም ዘለቀ እንደዛ ከሆነ ጥሩ ነው። ደፍጣቸው አንድ ላይ ቆይ ማማ አንድ እሺ በይኝ። በቃ የምናገረው ነገር አለኝ። ምን አንዴ የምናገረው ነገር አለ እየተሰራ ነው አይደል? እኔ የምናገረው ነገር እሺ በለኝ ዘለቀ። እንዴ ችግር እርዳታ ከሆነ ነው መናገር ማስተላለፍ እኮ ታስተላልፋለህ። ከዛ በፊት ነው አንዴ እንደ ከካም እንጂ እንደ ምስኪን ሆነ እንደኔ አይመን እና ቤተሰቦች ያው ታውቃቸዋለህ፣ የእኛን ቤተሰቦች ምናምን እና አይ እውነት ከተባለ ሁላችንም ከካም እሺ ግን ያው የዘለቀ እና ለቤተሰብ ማለት ነው ለቤተሰቦች ማታ ማታ እየፈሳ የሚያስቸግረው ማን ነው? ተኝቶ እራሱ ማነው የሚፈሳው? ጅል ነው። አንተ የምትፈሳው እኮ ስትበላ ነው። አይበል እና ለዘለቀኛ እርዱ ተባበሩት ምናምን ብለን ተናግረናል። አንተ ትቀራለህ። ተናግረን ቤተሰቦች አሉ ሁላችንም እንርዳው ዘለቀን ባለን አቅም በቃ እንርዳው እላለሁ እኔ በደንብ እንደ ችግር እንዳፋ እሺ በለን ይረዳል። እኛም የቻልነውን አካውንት አስቀምጠን እና ዘለቀን እርዱት በላቸው። እሺ ሁላችንም እንርዳው በቃ ዘለቀን። እሺ አሁን በአንተ በኩል አስቀድመኝ ነው ነገር እርዳኝ ነው። እሺ እኔ ያለኝ ያክል እሰጥሃለሁ። በቃ በእኔ በኩል አለው ይሄ ነው። እነሱም ያላችሁን በላቸው። ያላችሁን እናንተም በቃ እርዱት። እኔም ሲኖረኝ ከዚህ መበለጥ እሰጣለሁ። በቃ እና ያለውን ከሰጠህ እኮ ንፉግ አይባልም። አዎ እኔም ባለኝ ነው እየሰበሰብኩልህ። ተው ብያለሁ። በቃ እናንተም ያላችሁን ስጡት። እኔ ያለኝን እየሰጠሁ እኮ ነው እና ችግር የለም በል በወጣ ይተካ ወንድሜ፣ አመሰግናለሁ። ችግር የለም እና እስካሁን ድረስ የነበረን ቆይታ ይሄንን ይመስል ነበር። አንተ ባካቀል ሼር እያደረጋችሁ ተባበሩ። አንተ የምርህን ነው እንዴ? ለምን የሚጠፋው ና እንጂ እንደዚህ እንዴ ማላችሁ ይያው ዝም ያለሽ እንዴ? በቃ እንደዚህ ያያቀድም ቀልድ አንተ ሰው አይደለም እንደ ሰው ይነካልታል እንጂ ምን የሚያስብ ነገር ነው ያስቀር እርዱት ምናምን ብለህ የእርዳታ ቪዲዮ ሰራ አጥፋ። አንተ ቪዲዮ በእናትህ አጥፋ። እለው ችግር አለው ብትረዳ እሺ አሁን ልቀቀኝ። አረማኝ ነገር ነው እንደዚህ ይሰራል። የእርዳታ ታደርጋለህ። ጥሩ ነው ይሄ። እንደዚህ አይሰራም። ልክ አይደለም። እንደዚህ አይደረግም። እሺ ስነ ስርዓት ያዝ። አይ እኔም ስለቸገረኝ ነው። በዛው ልመና ገባህ እንዴ? አንተ ከችግር በሬ ነው ትለምን ነው እየነገደ ነው። ንግድ እኮ እየነገደ ነው ወላሂ። አይ ቀልዱ ቀልድ ነው። ቤተሰብ ተውት እሺ። አውቄ ነው ወላሂ። ኖርማል ገንዘብ አለው። እኔ ያው እያንቀባረኝ ነው እና እየቀለድኩ ነው እና ዘሌ ያው ታውቃለህ አይመን አደራ እንደተባለ እና ቻናል ከፍቼለት ለኔ ቻናል ከፍቼለት ለሱ ለአይመን ኧረ አይመን
ለአይመን ይገባል። የሚገባው ሰው ነው። ኧረ በደንብ ወላሂ በጣም የሚገባው ልጅ የምርህ ነው። እናቱ አደራ ሰጥታናለች። 13 ዓመቷ ነው። ከ13 ዓመት በላይ ነው ከተገናኙና የማዳም ቅመም ናት። አረብ ሀገር ነው ያለችውና ለእኔ አደራ ሰጥታኛለች። 1 ወር ከምናምን ከኔ ጋር ኖሯልና እኔም እንደ ወንድሜ አይቼው እንግዲህ ከኔ ጋር ነው ያለውና ያው አስቤበት ያው ዩቲዩብ ቻናል ከፍቼ ልሰጠው ነውና እናንተም ታበረታቱታላችሁ ተስፋ አደርጋለሁ። ያው ስለምታውቁና አይመን ይሄ ቻናል የአይመንና የምር ማለት የሚገባው ሰው ነው። ባይዘው በዚህ አጋጣሚ ስናገር የምር በጣም በቃ ስማርት የሆነ ሰው ታውቃላችሁ። የሆነ በቃ አይናፋር ነው ግን በስነ ስርዓት ያደገ ሰው የምር ህፃን ስለሆነ እኮ ነው። ያለ እናት ማደግ እኮ ተጽዕኖ አለው ታውቃለህ አይደል? በጣም በቃ አንተ ይኸውልህ ያለ እናት ማደግ ገፍተህ ልትሄድ ብዙ ነገር አለ። እውነቴን ነው። ያለ እናት ማደግ በጣም በሰው ልጅ ላይ ተጽዕኖ አለው። ያንንም ሊሆን ይችላል ሊናገር ፍርሃት የሚለው ማለት ነው። ሌላ ልጁ ወላሂ እኔ ከመጣው ጀምሮ እየተንከባከበኝ ቡና እያፈላልኝ ምን ልስራ እናቴ እያለኝ ነው ያለው። በጣም እየተንከባከበኝ ነገሮችን የሚሰራው የሚያስተካክለው የምሬን ነው የምላችሁ እሱ ነው። እስከዛሬ ድረስ በጣም ብዙ ፈተናዎችን ስናሳልፍ ከኛ አጠገብ የቆመው ወንድማችን ነው። የምር እንደ ወንድሜ ነው ማየው ባይዘው በጣም እና በዚሁ አጋጣሚ እኔ ልጄ ነው ልጅ ነው ያደራ ልጅ ነው እኔ ልጅ ነው የምሬ ነው ማለት አይ በነገራችን ላይ ወላሂ ምሬ ነው። እናቱ ሪከርድ ስታደርግልኝ በቃ አንተ ጋር አድርገው ምናምን በቃ እንደ ልጅ ስለማይ ምናምን ብላይ የምሬ ነው ማለት አንድ ወንድም አድርገው በቃ አንተ ጋር ይሆን ምናምን ስትለኝ እኔ ያሰብኩት በቃ እናቴ አረብ ሀገር ነበረችና የዛኔ ብቻዬን ሆኜ ያሳለፍኩትን ነገር ስለማቅ ነው ይሄንን ነገር እየተቀበልኳትና ብቻ እኔ አላቅም። ኢንሻአላህ ወደፊት አብረን እንደምናድር ተስፋ አደርጋለሁ። ከኛ ጋር ይታያል እና ዌልካም በዩቲዩብ ሰላም አለይኩም ወራህመቱላሂ ወበረካቱ እና ሰላም በላቸው። ሰላም በላቸው። አንተ ቤተሰቦች ናቸው እንዴት ናችሁ በላቸው። ሰላም እንዴት ናችሁ ቤተሰቦቼ? እኔ ያለው አልሐምዱሊላህ እና ደስ ብሎኛል። ቻናል ስለተከፈተልኝ አመሰግናለሁ ላችሁ ፈልጋለሁ። ኮንግራ ሰላም በለኝ። ማሚንም ዋና ማሚ አላህ ያሳድግ። እንግዲህ ይሄን ልጅ እንደምታሳድጉት ተስፋ እናደርጋለን። ሰብስክራይብ አድርጉት፣ ላይክ አድርጉት። በረካው አላ በረካ አድርጋችሁ አሳፍራችሁ አናስብ። እባካችሁ እናት ብላችሁ ለአላህ ብላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እና እናንተ ደግሞ ለእግዚአብሔር ብላችሁ እንደነገሩ እንግዲህ እናመሰግናለን ስለ ሁሉም ነገር እና ከዚህ በኋላ ከኛ ጋር መታየቱ ይሆናል። ይሄ ሙባረክ ዘይን ይባላል። ሷራው ማሚያችን ነች። ይሄ ደግሞ ከዚህ በኋላ ወንድማችን ሆኖ የሚቀጥል ይሆናል። እዚህ ቻናል ላይ የሚሰራበት ይሆናል። 10 ሺህ እንፈልጋለን። እንደነገሩ እንወዳችኋለን፣ እናከብራችኋለን። ወዳችኋለሁ። እንደነገርኳችሁ ነው። ለአላህ ብላችሁ የምር ነው ብቻ በጣም ደስ ይለኛል። የምር ልጄ ነው እሱ ልጄ ነው። እሺ እና አጥቶን ማባታሉ አረቱ ነው። እሺ አጎት ያደራ ልጅ ቀልድ አይደለም። ሰብስክራይብ እያደረጋችሁ አበረታቱን። እኔ እወዳችኋለሁ። በአሪፍ ነገር እንመጣለን። ያው ሀሳብ አስተያየት ምናምን ካላችሁ ደግሞ ኮሜንት ላይ ሞር ከኮሜንት ውጭ ደግሞ ሞር ሀሳብ ካላችሁ ደግሞ አንተ እሱን ቪዲዮ እንስራለን። ሞር ደግሞ እኛን ማግኘት ምናምን የምትፈልጉ ከሆነ ደግሞ ማለት ብዙዎቻችሁ ብዙ ጊዜ ጽፏ ያለው እና ሞር ከኮሜንት በስተጀርባ ደግሞ እኛን ማግኘት ምናምን የምትፈልጉ ከሆነ ማለት የምር ብዙ ኮሜንት ምናምን ስለማይ ነው እና
እየሰራ ስላልሆነ የዘለቀ ስልክ አስቀምጠላችኋለሁ 09 እዛ ኮሜንት ላይ ፒን አደርግላችኋለሁ። ኦኬ እሺ። እና ኮሜንት ላይ ፒን እናደርግላችኋለን። ብዙ ሰዎች ስለምንጠይቁ ነው እና በዛ ማግኘት ትችላላችሁ። ይህንን ቤት ግን አደራ አደራ በምትወዱት እኔ እንደዚህ ለምኛል። በቃ የሆነ የመሬ ነው አላውቅም። ልጄ ከኛ እኩል እንዲሆን እፈልጋለሁ እና ልጄ ወላሂ መሬ ነው በጣም እንዲያድግ ስለምፈልግ እና በጣም ብዙ ነገር ስላጫወተችኝ ያው መምጣቷን ስለማይቀር ወደ 10 ምናምን ዓመት በጣም ብዙ ነው እና ብቻ በጣም ስለምፈልግ እባካችሁ የኔ ቤተሰቦች የኛ ውድ የሁላችንም ቤተሰቦች እኔ የምትወዱ የሁላችንም ቤተሰቦች እባካችሁ አደራ 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 ሰብስክራይብ አድርጋችሁ አስደስቱኝ እና ቻው ቻው።